ሰላም እንደምን አላችሁ ውድ የጊሳልስ ቤተሰቦች። እንግዲህ ዛሬ የአድዋ ድል ታሪክን ወደ እናንተ የምናቀርብ ነው የሚሆነው። እናንተም እንግዲህ ቪዲዮውን ሼር እና ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። የሰው ልጅ ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ። አድዋ ድል ከመነሻው እስከ መዳረሻው ሰፊ ዳራ ያለውና በውስጡም ልክ እንደ መረብ ውስብስብ የሆኑ ጉዳዮችን የያዘ ቢሆንም እኛ ግን አጠር አድርገን ከመነሻው እስከ መዳረሻው ለማቅረብ እንሞክራለን። የአድዋ ጦርነት መነሻው ምን ነበር ስንል እንግዲህ በዚያን ጊዜ አውሮፓውያኑ አህጉር አፍሪካን ለመግዛት በእጅጉ የሚመኙበት ያሻቸውን ለማድረግም የሚቋምጡበት ነበር። በኢትዮጵያና በጣሊያን መካከል እንደ አውሮፓውያን አቆጣጠር ግንቦት 2889 ዓ.ም አንድ ስምምነት ይፈረማል። ይህም 20 አንቀጾችን የያዘና ሁለቱ ሀገራት ወዳጅነታቸውን ለማጠናከር የፈረሙት ስምምነት ነበር። ስምምነቱ ታዲያ የውጫሌ ውል ስምምነት ይባላል። ይህ ስምምነትም ለሁለቱ ሀገራት በሚያመች መልኩ በአማርኛና በጣሊያንኛ ቋንቋ ተጽፎ የተዘጋጀ ነበር። የታሪኩ መነሻ የሁሉ ነገር መጠንሰሻ ከዚህ ጀመረ። የጣሊያን መንግስት በውጫሌው ስምምነት በኩል ኢትዮጵያን እንደፈለገ ለማድረግም ተመኘ። በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያን መንግስት አጋዥነት መቀበሏን እንደተስማማች ተደርጎ ነበር የተጻፈው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያንን መንግስት የመጠየቅ ግዴታ እንደሌለባት የሚገልጽ ነበር። የዚህ ትርጉም ታዲያ በኢትዮጵያውያን ዘንድ ኢትዮጵያ በተጨባጭ የጣሊያን ረዳትነትን መቀበል እንደምትፈልግ የሚያሳይ ነበር። የዚህን ትርጉም ስህተት የተረዱት ዳግማዊ አጼ ምኒልክ ስምምነቱን አለመቀበላቸውንም በይፋ ለአውሮፓ ኃያላን አስታወቁ። ትርጓሜውን በማሳሳት ሆን ብላ የፈጸመችው ጣሊያንም ወደ ኢትዮጵያ ጦሯን ማስገባት ጀመረች። ጦሯንም በኢትዮጵያ አራቱ አቅጣጫዎች 20 ሺህ ወታደሮችን አሰማራች። የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ጣሊያኖች አንቀጽ 17ን አንፍቅም ከማለታቸው አልፈው እስከ ደብረ ኃይላና እስከ አምባላጌ መጥተው ሀገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ እስኪገቡ ዝም እላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። የአገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን። እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ ሀገሬ ስለ ኢትዮጵያ ብሞትም ሞቴ ሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባሕር ወስኖ የሰጠንን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብናልና ስንቅህን እያሰናዳህ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልሁህ በደል ያለ አይመስለኝም። ስለዚህ ለሀገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለህ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማ በኋላ ወስልተህ ከዘመቻው ብትቀር ግን ማርያምን ትጣላኛለህ። እኔም ከጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ግባ። የጎጃም የበጌ ምድር የደንቢያ የቋራ ከጨጭሆ በላይ ያለህ አሸንጌ ላይ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ
የሐረርና የአውራጃዎቿ ሁሉ ገዢ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከጊቤ በታችም ያለው የዳር አገሩ ጦር በወለጋው ገዢ በፊት አውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደ ኋላ ቆይተው ነበር። ደግሞ በዚያን ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊው ሕዝብ የንጉሡን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን፣ ሴቱንና ሕፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ፣ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችም ደጃዝማች ኃይለማርያምንና ወህኒ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓመተ ምህረት ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግል ሰራዊታቸውን በአዛዥ ዛማኔል አስከትተው ከጃንሆይ ጋር በአንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በ4 ሰዓት ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በእርግጥ አልታወቀም። አንዳንድ ሰዎች ኢጣሊያኖች የአጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ለማድረጋቸው እግዚአብሔር ያደረገው የተአምራት ምልክት ነው ይሉ ነበር። ስለዚህ የዚህን ዕውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 17 ቀን ወራይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከኢጣሊያኖች ጋር የእርቅ ነገር እንዲጀምር፣ የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንንን የኢጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስኪደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላሞ ወይም የወላይታ ባላባት ካዎ ጦና፣ የወለጋ ባላባት ደጃች ጆቴ፣ የሌቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ኢጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይልኩበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ የመሐመድ አንፋሪን መክዳት እርግጡን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር።
መሐመድ አንፋሪ የአውሳና የአዳል ወይም የአፋር አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉሥ እየገበረና እያገለገለ በእምነት የሚኖር ነበር። በአፄ ዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ መስንጅርን ከነተከታዮቹ በገደለ ጊዜ ከእርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉሥ ምኒልክ አስረክቦ ነበር። በኋላም አፄ ዮሐንስ ወደ ጉራሌ በዘመቱ ጊዜ አውሳን ወይም አፋርን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉሥ ምኒልክ በዚያው ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱርሃማን የሚባል አማች ነበረውና ኮንታንቶኔሊ በአሰብ እየመጣ በአውሳ ወይም በአፋር ሲመላለስ ከአብዱርሃማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እርሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ጊዜ ከአፄ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻዲቅ ነበሩ። ምክንያቱም ሁለቱ ትልልቅ መኳንንቶች በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አፄ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ ወጥቶ ይማሩ ብሎ ገባላቸው። ወደ በረሃ የገባበት ምክንያቱ በየጁ ተወላጅነቱ የራስ ወሌ ተዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአፄ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆይን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአፄ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በራሳቸው ቢጣሉም የአገራቸውን ነጻነት፣ የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ኢጣሊያ አላጌ ድረስ መጥቶ አፄ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊት ቢሆን እገድላለሁ፣ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያንም ጊዜ በአፄ ምኒልክና በመኳንንቱም ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር። በእንደዚህ አይነት ሁኔታ ከንጉሱ ጋር ቅሬታ ውስጥ ገብተው የነበሩ በጣሊያኖች ተታለው ወደ ጣሊያን ሊገቡ የነበሩና የገቡ እንደነ ደጃች አጎስ ሰፈሪና ራስ ስብሃት አይነቶች ጣሊያንን እየከዱ በንጉሱ ስልታዊ አካሄድ አማካኝነት ንጉሱን ይቅርታ እየጠየቁ ከንጉሱ ከአፄ ምኒልክ ጎን ቆሙ። ከጣሊያኖች ጋርም የእርቅ ንግግር መቀሌ ላይ ለማድረግ ተሞክሮም ነበር። አድዋም ከገቡ በኋላ ጦርነቱ በመሃሉ የሚጀመር ስለመሰላቸው 2 ቀን ያህል እየተሰለፉ ቢወጡ ኢጣሊያኖች ከምሽጋቸው የማይወጡ ሆኑ። በአድግራትና በእንኪጨው ወደ ተሰራው ምሽግና ጉድባ ገብተው እንዳይዋጉ በጣም ጠንካራ መሆኑን ሰምተው ነበር። ስለዚህ ከአፄ ምኒልክ ሰራዊት ከ3 አንዱ ስንቅ ለመፈለግ ወደ ሽሬ፣ ወደ ተንቤን እስከ ጠለምት ድረስ ተበታተነ። አንዳንዱም የአክሱም ጽዮንን ቤተክርስቲያን እንሳለማለን እያለ ወደ አክሱም ሄዶ ነበር። ይህ እንኳን መደረጉ የጦር አለቆቹ ሳይጠነቀቁ በመቅረታቸው ነው እንጂ በጦርነት ጊዜ አንድ ልብ ሆኖ በየታዘዘበት ስፍራ ጸንቶ ጠላትን መጠባበቅ ነበር እንጂ ቤተክርስቲያን እሳለማለሁ፣ ገዳምና ደብር አያለሁ ብሎ ያለ ፈቃድ ከሰፈር መሄድ የማይገባ መሆኑ በጦርነት ሕግ የታወቀ ነው። ቢሆንም የእግዚአብሔር ፈቃድና ረድኤት ሲጨመርበት የከበደው ሁሉ ይቀላልና የጣሊያኖች በእንኪጨው ሰፍረው ሳሉ ገብረ እግዚአብሔርና አውዓሎም የሚባሉ ሰላዮችን አበጅተው ነበርና እነዚያ ወደ አድዋ እየመጡ በአፄ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጄኔራል ባራቴሪ ይነግሩ ነበር። ስለሆነም በትውልዱ ኢትዮጵያዊ የሆነ ሰው ሁሉ
ለአገሩ ነጻነት ለንጉሱ ክብር ተቆርቋሪ ነውና ምንም ከኢጣሊያኖች ገንዘብ ቢቀበሉም በልባቸው እናታቸውን ኢትዮጵያን ንጉሳቸውን አጼ ምኒልክን አልከዱም ነበርና ከኢጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር። እነዚህም ሁለት ሰላዮች ወደ ጄኔራል ባራቴሪ ሄደው የአጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ፣ በተንቤን፣ በጠለምት፣ በአክሱም ተበትኖ ከአጼ ምኒልክ ጋር ያለው ሰራዊት እጅግ ጥቂት ነውና ዛሬ ወይም ነገ ጦርነት ብትገጥም በአንድ አፍታ ድል ታደርጋለህ ብለው ነግረው፣ በአንድ ወገን ደግሞ ወደ አጼ ምኒልክ ልከው ለጄኔራል ባራቴሪ ረዳቱ ወይም ጠቅላይ የጦር አለቃው መሆኑ ያልታወቀ ጄኔራል ባልዲሰራ የሚባል ከብዙ ሰራዊት ጋር ከኢጣሊያ ሀገር መጥቶ ምጽዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ለጄኔራል ባራቴሪ የአጼ ምኒልክ ሰራዊታቸው ሁሉ ስንቅ ለመፈለግ ተበትኖ ብቻቸውን ናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረነዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጄኔራል ባራቴሪም የካቲት 22 ቀን 1888 ዓ.ም ማታ በ12 ሰዓት ሰራዊቱን አሰልፎ ከእንኪጨው ተነስቶ ሌሊቱን ሲጓዝ አድሮ 10 ሰዓት እንደ አባ ገሪማ ደረሰና ጄኔራሎቹን በደንብና በስርዓት አሰልፎ ጦርነት እንዲጀመር አደረገ። የኢጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያታ ተራራና በሰሎዳ ተራራ መካከል ያለው ተዳፋት ቦታ ነበር። በስተግራ ጄኔራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጄኔራል ዳቦር ሚዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጄኔራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጄኔራል ኤሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። ከነዚህም በቀር በየተራራው ላይ እየሆኑ የጦርነቱን አኳኋን እያዩ ለእገሌ ረዳት ጦር ይሂድለት፣ እገሌ ወደፊት ይግፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትእዛዝ የሚሰጡ የጦር አለቆች ነበሩ። ትእዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጄኔራል አልቤርቶኒ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ 2 ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጄኔራል ባራቴሪ ከእንኪጨው ያሉትን ጄኔራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ትጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅሮንድ ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻን እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አሰለፉ። 12 ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ብቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው ባንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ለም መስሎ እየተፏከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀር ስለ ሀገራቸው ነጻነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፉ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛልና ልረፍ አይልም ነበር። እቴጌ ጣይቱም በክፍላቸው 5000 ወታደር ነበራቸውና ምንም ሴት ብሆን በዛሬ ቀን በድንኳን ውስጥ ተቀምጬ አሉልም ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር። ሊቀ ጳጳሱ አቡነ ማቴዎስም ከየደብሩ አለቆችና ከድንባሮ ማርያም ካህናት ጋር በአንድ ስፍራ ቆመው
ወደ ጦርነቱ የሚገባውን ወታደር እግዚአብሔር ይፍታህ እያሉ ያናዝዙ ነበር። የጦርነቱም አኳኋን አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥና ከመግደል በቀር በአንድነት ቆሞ ለመዋጋት አያስብም ነበር። እንኳን የጭፍራ አለቆች ደጃዝማቾችና ራሶቹም ቢሆኑ በፈረስ እየሆኑ አንደኛውን እየጋለቡ ይገድሉ ነበር። በጠመንጃ መግደልንም ከጉብዝና ስላልቆጠሩት በጎራዴ ለመግደል ይሽቀዳደሙ ነበር። ይልቁንም ተራ ወታደር ከመግደል ይልቅ የጦር አለቆችን መግደል ጀግንነት ነው እያሉ ተራውን ወታደር እያለፉ በቆቡና በልብሱ የወርቅ ምልክት ያለበትን የጦር አለቃ ይፈልጉ ነበር። ይህንንም በመሰለ በጀግንነት አኳኋን 6 ሰዓት ያህል እንደተዋጉ የኢጣሊያ ጦር ድል መሆንና መሸሽ ጀመረ። የአጼ ምኒልክም ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጄኔራል ባራቴሪና ጄኔራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እያጎረሱ ጎራዴ እየመዘዙ የኢጣሊያን ሰራዊት አትሸሽ እያሉ ለማስፈራራት ቢሞክሩም እንቢ ብሎ እየጣሳቸው ሸሸ። እቴጌ ጣይቱ በማናቸውም ቢሆን ለእርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከእርሳቸው ጋር ያሉትን ዘበኞቻቸውን ገረዶቻቸውን ሁሉ ወይዛዝሩ ሳይቀሩ በገንቦ በእርኮት ይህንንም በመሰለው ሁሉ ውሃ እያስቀዱ ቁስለኛውን ሁሉ እያስነሱና እያስመጡ ውሃ ያጠጡት ነበር። በዚህም በርኅራኄ ስራቸው የኢጣሊያ ቁስለኞችን እንኳ እያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። 9 ሰዓትም በሆነ ጊዜ የአጼ ምኒልክ ጀግኖች ቁስለኛቸውንና ከኢጣሊያ የማረኳቸውን ምርኮኞቻቸውን እየያዙ ወደ ሰፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው ከእኔ ድንኳን እያሳረፍህ ተመለስ፣ ምርኮኛህንም እኔ በዘበኛ አስጠብቅልሃለሁ እያሉ ይናገሩ ነበር። በስተግራም በኩል ያሉት የኢጣሊያ ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው የኢጣሊያ ወታደር ድል እስኪሆን አልመለስም ብለው በ12 ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በ1 ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ 5 ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብት የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ድሉ የኢትዮጵያና የአጼ ምኒልክ ቢሆንም ከሚወዷቸው መኳንንቶቻቸውና አሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሐዘን ተደርጎ ነበር። የሞቱትም መኳንንቶች ስማቸው ከዚህ ቀጥሎ ያለው ነው። ደጃዝማች በሻህ አቦዬ፣ ደጃዝማች ጫጫ ወይም የጎላው ሻለቃ፣ ፊታውራሪ ገበየው ወይም የጦር ፊታውራሪ። እንግዲህ ከላይ የጠቀስናቸው ከፍተኛ የጦር አመራሮች ስለሆኑ ነው እንጂ ከነሱ በታች በጣም ብዙ የተሰዉ ኢትዮጵያውያን አሉ ማለት ነው። በእነዚህም እንግዲህ በኢትዮጵያ በኩል የሞቱ ከ4000 እስከ 5000 የቆሰሉ እስከ 8000 የሚደርሱ፣ በጣሊያን በኩል የሞቱ 7000 የሚደርሱ፣ የቆሰሉ ደግሞ ከ500 እስከ 1000፣ የተያዙ ወይም የተማረኩ 3000 ናቸው ማለት ነው። እንግዲህ በአድዋው ድል ላይ ይህን ያህል ሰው ተሰውቷል። ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚባለውን ግጥም የምንሰማውም እንግዲህ ቅድም እንደገለጽ ነው ፊታውራሪ ገበየሁ የተሰዋው በዚህ የአድዋ ድል ላይ ነው ማለት ነው። እንግዲህ የአድዋ ጦርነት በኢትዮጵያውያን ድል አድራጊነት ተጠናቋል ማለት ነው። እንግዲህ ኢትዮጵያውያንም በወቅቱ በእርግጥ በነ ፊታውራሪ ገበየሁ በነ በሻህ አቦዬ ሞት ቢያዝኑም እነ ምኒልክ ቢያዝኑም ያገኙት ድል ግን ይቻላል ብለው ያላሰቡበት ነገር ግን በፈጣሪያችን እንችላለን ብለው ፈጣሪያቸውን አምነውበት የገቡበት ስለነበረ በዛም እንግዲህ ፈጣሪያቸውን አመስግነዋል ማለት ነው። የአድዋን ድል በትንሹ አድርገን ይህንን ካቀረብንላችሁ በቀጣይ እንግዲህ ከድሉ በኋላ ምን ሆነ እና ደግሞ በዓሉ መች መከበር ጀመረ ወደሚለው እንሄዳለን ማለት ነው። አብራችሁን ቆዩ። የአድዋ ድል ለመጀመሪያ ጊዜ የተከበረው በ7ኛ ዓመቱ በ1895 ዓመተ ምህረት አሁን ላይ ጊዮርጊስ ቤተክርስቲያን ያለበት ስፍራ ምኒልክ አደባባይ ላይ ነው። በክብረ በዓሉ
ወይም በድሉ በዓል ላይ የተለያዩ ዲፕሎማቶችና የውጭ ሀገር መንግስታት ተወካዮች፣ አርበኞች፣ የመንግስት ባለስልጣኖች፣ ብዙ ሺህ ፈረሰኞችና ስፍር ቁጥር የሌላቸው ኢትዮጵያውያን ከሊቅ እስከ ደቂቅ መገኘታቸውን ከፈረሰኞቹ ብዛት የተነሳ ፀሐይ በአቧራ እስከ መጋረድ መድረሷን ጳውሎስ ኞኞ የኢጣሊያና የኢትዮጵያ ጦርነት በተሰኘ መጽሐፉ ላይ ጽፏል። እንዲሁም ተክለ ጻዲቅ መኩሪያን የመሳሰሉ ኢትዮጵያውያን የታሪክ ተመራማሪዎችና የውጭ ሀገር ዜግነት ያላቸው ጸሐፍትና ተመራማሪዎች በተለያዩ መጻሕፍቶቻቸው ይህንን አሳምረው ጽፈውታል። የአድዋ ጦርነት የተደረገው በሁዳዴ ጾም ውስጥ ነው። ከዚህ በፊት በአፄ ቴዎድሮስ ዘመነ መንግስት የተደረገው የመቅደላ ጦርነትም በሁዳዴ ጾም ውስጥ ነው የተካሄደው። በአድዋ ጦርነት ጾምና ውጊያ አብሮ ስለማይሄድ ግብፃዊውም ጳጳስ ሰራዊቱን እንዲበላ ይፍቀዱለትና እንደ ልቡ ይዋጋ ቢባሉም ባለመፍቀዳቸው ከኢትዮጵያ የገበሬ ሰራዊት ጿሚ የሆነው እየጾመ ለመዋጋት ተገዷል። በመቅደላ ውጊያ አፄ ቴዎድሮስ ሊወጋቸው ለመጣው እንግሊዛዊው ጄኔራል ናፒየርና ሰራዊቱ ጾምህን ፈተህ ከእኔ ጋር ውጊያ ግጠም ብለው 1000 በጎች ልከውለታል። ከአድዋ ጦርነት በፊት ባሉት ጥቂት ወራትና ሳምንታት መቀሌና አምባላጌ ላይ የተደረጉ ጦርነቶች አሉ። የመቀሌን ከተማ በኢጣሊያዊው ኮሎኔል ጋሊያኖ ከሚመራው አውሮፓዊ ሰራዊት ለማስለቀቅ መስዋዕትነቱ የበዛ በመሆኑ መቀሌ የተለቀቀችው በፈረንጆቹ ሚሊኒየም የሚሊኒየሙ ምርጥ ሰብዕና ብሎ ከአህጉር አፍሪካ ባጫቸው ከጎንደር ቤተሰብ በሚወለዱት እቴጌ ጣይቱ ብጡል ስልጡን ወታደራዊ መላ ነው። ዝርዝሩን እዚህ አላወሳውም እንጂ መቀሌ በጣይቱ ልዩ ወታደራዊ ብቃት መያዟን